ታሪኩ የሚጀምረው በ1878 ዓመተ ምህረት ነው። ሞንታና ግዛት ተብሎ በሚታወቅና ሕግ በሌለበት አንድ ትንሽ የድንበር ከተማ ውስጥ ሕዝቡ ለሕዝባዊ የስቅላት ቅጣት ተሰብስቧል። ነገር ግን ዝም ብሎ የተለመደ ግድያ አይደለም። ዛሬ ስርዓት የማስከበር ኃላፊነት ያለበት ሰው ኮልተን ብሪግስ የተባለ ኢላማው በመላው አካባቢ የሚታወቅ ታዋቂ ተኳሽ ነው። ሰዎች የእሱ ጥይት መቼም ቢሆን ኢላማ አይስትም ይላሉ። በሕይወቱም በሙሉ ለብዙ ወንጀለኞች ተገቢውን ቅጣት ሰጥቷል። በዚህ ዝናው ምክንያት መንግስት አደገኛ ሁኔታዎችን ለመቆጣጠር ይጠቀምበታል። ሊሰቀል ያለው ሰው ሮበርት ይባላል። እሱም የአንድ የታዋቂ የወንበዴ ቡድን አባል ነው። ይህ ቡድን በጭካኔው ይታወቃል። ቤቶችን ይዘርፋሉ፣ ንብረትንም ይበዘብዛሉ፣ ሴቶችን ያጠቃሉና በመንገዳቸው የቆመውን ሁሉ ገድለውም ዳግም ይሰወራሉ። ነገር ግን ሮበርት ተራ ወንጀለኛ አይደለም። እሱ በግዛቱ ውስጥ በጣም ከሚፈሩ የወንበዴ መሪዎች አንዱ የሆነው የዎልተር ወንድም ነው። በከተማው ያለ ሰው ሁሉ ዎልተር እሱን ለማዳን ከነ ቡድኑ ይመጣል ብሎ ያምናል። ለዛም ነው ምንም አይነት ስህተት እንዳይፈጠር ኮልተን እዚህ እንዲቆም የተደረገው። የከተማው ሸሪፍም እዚያው ይገኛል። ሁሉም ነገር ለስቅላቱ ዝግጁ ይመስላል። ነገር ግን ስቅላቱ ሊካሄድ ጥቂት ሰከንዶች ሲቀሩ ሁከት ይፈጠራል። ዎልተር በድንገት ከመላው ቡድኑ ጋር ይደርሳል። በከተማው አደባባይ የተኩስ ሩምታ ይከፈታል። በጥቂት ሰከንዶች ውስጥ የዎልተር ሰዎች ሸሪፉን ተኩሰው ይጥሉታል። ድንጋጤም በሁሉ ቦታ ይሰራጫል። ጥይት በየአቅጣጫው ይበራል። ነገር ግን ኮልተን ብሪግስ አሁንም እንደቆመ ነው። ምቹ ሁኔታ ሲያገኝ ተኩስ ይጀምራል። የቡድኑን አባላት በአንዴ ይረግፋሉ። ለኮልተን አንድ ጥይት ብቻ በቂ ነው። ተኩሱ እንከን የለሽ ነው። እያንዳንዱ ጥይት ኢላማውን ያገኛል። በጥቂት ደቂቃዎች ውስጥ አብዛኛው የዎልተር ሰዎች ይሞታሉ። በመጨረሻም ኮልተን የቡድኑን አባላት በሙሉ እንደጨረሰባቸው ይረዳል። በተስፋ መቁረጥ ሽጉጡን አንስቶ ኮልተንን ለመግደል ይሞክራል። ነገር ግን ኮልተን ይቀድመዋል። አንድ የመጨረሻ ተኩስ ይሰማል። ዎልተር መሬት ላይ ይወድቃል። ውጊያው ያበቃል። ነገር ግን በህዝቡ መካከል አንድ ትንሽ ልጅ ቆሟል። ይህ ልጅ አባቱ በአይኑ ፊት ሲገደል ተመልክቷል። ለዚህም ተጠያቂ የሆነውን ሰው አይቷል። የልጁ ስም ጄምስ ነው። ኮልተንን ሲመለከት በአይኖቹ ውስጥ ጥላቻ ይነበባል። ምንም እንኳን ገና ልጅ ቢሆንም የበቀል ፍላጎት በውስጡ ማደግ ይጀምራል። ኮልተን ልጁን እያየ መሆኑን ያስተውላል፣ ግን ምንም አይልም። ዝም ብሎ ዞሮ ይሄዳል። 20 ዓመታት ያልፋሉ። አሁን የምናየው ሰው ከቀድሞ ጨካኝ ተኳሽ በጣም የተለየ ነው። ኮልተን ብሪግስ ህይወቱን ሙሉ በሙሉ ቀይሯል። ከዚህ በኋላ ሰዎችን አይገድልም፣ እንደ ተኳሽም አይሰራም። ይልቁንም ጸጥተኛና ሰላማዊ ህይወትን መርጧል። ለዚህ ለውጥ ምክንያት የሆነችው ሩት የምትባል ሴት ናት። እሷ ሚስቱ ናት። እሷን ካገባ በኋላ ኮልተን አመፀኛ ታሪኩን ወደ ኋላ ትቶታል። ከቀድሞ እውቀቱ በራቀ ሁኔታ አንዲት ትንሽ ቤት ውስጥ አብረው ይኖራሉ። ብሩክ የምትባል ሴት ልጅም አላቸው። አሁን የኮልተን ዓለም በሙሉ በቤተሰቡ ዙሪያ ነው። በሰላም ለመኖርና የሚወዳቸውን ሰዎች ለመጠበቅ ብቻ ነው የሚፈልገው። አንድ ቀን ጠዋት ኮልተን ብሩክን ወደ ትምህርት ቤት ይወስዳታል። ነገር ግን እዚያ ሲደርሱ መምህሩ በመታመሙ የዕለቱ ትምህርት እንደተሰረዘ ይረዳሉ። ስለዚህ ኮልተን ብሩክን በከተማ ወደሚገኝ ትንሿ ሱቅ ይዟት ይሄዳል። ይህ ሱቅ አሁን ቤተሰቡን የሚያስተዳድርበት ገቢው ነው። ኮልተን ሱቁን ሲያጸዳ ብሩክ በጉጉት ዙሪያውን ትመለከታለች። በዚያ ሰዓት ቤታቸው ሩት ልብስ ለማስጣት ወደ ውጭ ትወጣለች። ያን ጊዜ አንድ ሰው ወደ እሷ ይቀርባል። ስሙም ጄምስ ይባላል። እሱ ከአሁን በኋላ ከ20 ዓመት በፊት የነበረው ያን ትንሽ ልጅ አይደለም። ጄምስ በሩት ፊት ቆሟል። እሱና ጓደኞቹ ለረጅም ጊዜ ሲንከራተቱ የቆዩ መንገደኞች መሆናቸውን በጨዋነት ይነግራታል። ለተወሰነ ጊዜ የቤቷ ማረፍ ይችሉ እንደሆነም ይጠይቃታል። ነገር ግን ሩት አስተዋይ ሴት ናት። ባየቻቸው ቅጽበት የሆነ ችግር እንዳለ ትረዳለች። ለመሮጥም ትሞክራለች። ነገር ግን ጄምስና ሰዎቹ ያሳድዷታልም ይይዟታል። ወደ ቤት ውስጥ ጎትተው ያስገቧታል እና መሬት ላይ ጥሏታል። ከዚያም ጄምስ ማንነቱን ይገልጻል። ስሙን ይነግራታል። ባለቤቷ በአንድ ወቅት አባቱን በአይኑ ፊት እንደገደለበት ያስረዳታል። ኮልተን ስለ ቀድሞ ታሪኩ ሌላ ነገር ነግሯት ሊሆን እንደሚችል፣ እሱ ግን እውነቱን እንደሚያውቅ ይነግራታል። እንደሱ አባባል ኮልተን ስፍር ቁጥር የሌላቸውን ሰዎች የገደለ አውሬ ነበረ። አሁን ደግሞ ለመበቀል መጥቷል። ኮልተን ለሰራው ኃጢአት ዋጋ መክፈል እንዳለበት እሷም ጭምር ዋጋ እንደምትከፍልም ይነግራታል። ከጥቂት ደቂቃዎች በኋላ ሩትን ይገድሏታል። ብዙም ሳይቆይ ኮልተን እና ብሩክ ወደ ቤት ይመለሳሉ። ነገር ግን ገና ከሩቅ ኮልተን የሆነ ችግር እንዳለ ወዲያውኑ ይረዳል። ማርሻል ጃሬት ከበርካታ ሰዎች ጋር ከቤቱ ውጭ ቆሞ ያየዋል። ጃሬት በቀስታ ወደ እሱ ይቀርብና አንድ ጥያቄ ይጠይቀዋል። አንተ ኮልተን ብሪግስ ነህ ብሎ ይጠይቀዋል። ኮልተንም አዎ ይላል። ጃሬት የተገረመ ይመስላል። እንደ ኮልተን ብሪግስ ያለ ስሙ በአንድ ወቅት ምድርን የሚያንቀጠቅጥ ሰው እንዲህ ባለ ሰላማዊ ህይወት ከቤተሰብ ጋር ይኖራል ብሎ ፈጽሞ እንዳልገመተ ይናገራል። ነገር ግን ኮልተን ስለዚያ ግድ የለውም። የሚጠይቀው አንድ ነገር ብቻ ነው። እዚህ ምን ተፈጠረ? ጃሬት አንገቱን ደፍቶ አሰቃቂውን ዜና ይነግረዋል። የተኩስ ድምፅ ሰምተው ወደ ቤቱ እንደመጡ፣ ነገር ግን እዚያ ሲደርሱ ሩት ሞታ እንደነበረ ይነግረዋል። ቃላቱ ኮልተንን እንደ መዶሻ ይመቱታል። በዚያ ቅጽበት ዓለሙ በሙሉ ይናዳል። ጃሬት ኮልተን ምን ያህል አደገኛ ሊሆን እንደሚችል ስለሚያውቅ ሁኔታውን ለማረጋጋት ይሞክራል። ሁሉም ሰው ምን ማድረግ እንዳለበት ግራ ገብቶታል። በዝምታም ቆሟል። ከጥቂት ጊዜ በኋላ ኮልተን ሚስቱን ራሱ እንደሚቀብር ይናገራል። ከቤቱ ጎን መቃብር መቆፈርም ይጀምራል። እሱ በሚሰራበት ጊዜ ጃሬት ከብሩክ ጎን ተቀምጦ ሊያጽናናት ይሞክራል። እናቷ በጣም ጠንካራ ሴት መሆን አለባት ይላት። ምክንያቱም እንደ ኮልተን ብሪግስ ያለን ሰው ሊቀይር የሚችል በዓለም ላይ ሌላ ማንም የለምና።
አንድ ነገር የጃሬትን ትኩረት ይስባል። ብሩክ እናቷን በሞታታ ግን በሚገርም ሁኔታ አንድም የጠብታ እንባ አልመጣላትም። ምን አይነት ስሜት የማይታይባት ትመስላለች። ቆየት ብሎ ኮልተን ጃሬትን አንድ ጥያቄ ጠይቋል። ሚስቴን ማን እንደገደላት ንገረኝ ይለዋል። ጃሬትም እምቢ ይላል። ኮልተን እንዲረጋጋና ሕጉ እንዲያየው እንዲተወው ይነግረዋል። ወንጀለኞቹ ተገኝተው እንደሚቀጡ ቃል ይገባላታል። ወደ ቀድሞ የአመፅ ሕይወቱ መመለስ ለተጨማሪ ደም መፋሰስ ብቻ እንደሚዳርግ ኮልተንን ያስታውሰዋል። በመጨረሻም ጃሬትና ሰዎቹ ይሄዳሉ። ነገር ግን እነሱ በሄዱበት ቅጽበት ኮልተን ቤት ውስጥ ወደ ተደበቀ አንድ አሮጌ ሳጥን ያመራል። በውስጡ ከ20 ዓመታት በፊት የቀበራቸው መሳሪያዎች አሉ። የቀድሞ ማንነቱ መሳሪያዎች ናቸው። ሳጥኑን ከፍቶ ያወጣቸዋል። ኮልተን ውሳኔውን አስተላልፏል። ምንም አይነት ዋጋ ቢያስከፍል ሚስቱን የገደሉትን ሰዎች ይገድላቸዋል። መሳሪያዎቹን ይሰበስባል። ብሩክን ወደ ውጭ ያወጣታል እና ከጀርባቸው ቤቱን አቃጥሎ አመድ ያደርገዋል። ከዚያ ሁለቱ በፈረስ ይሄዳሉ። አዲስ ጉዞ ተጀምሯል። በዚህ ጊዜ ኮልተን ብሪክስን በአንድ ወቅት ትቶት ወደ ነበረ ዓለም እየተመለሰ ነው። በማግስቱ ጠዋት ብሩክ አባቷን አንድ ቀላል ነገር ትጠይቀዋለች። ወደ ቤታቸው መመለስ እንደምትፈልግም ትነግረዋለች። ነገር ግን ኮልተን ከአሁን በኋላ ቤት እንደሌላቸው በዝምታ ያስረዳታል። አንዴ የነበራቸው ሕይወት አብቅቷል። አሁን ተልእኮ ላይ ናቸው። እናቷን የገደሉ ሰዎች መገኘትና ዋጋቸውን መክፈል አለባቸው። ያ አንዴ ከተጠናቀቀ በኋላ ኮልተን ሌላ ቦታ አዲስ ሕይወት እንደሚጀምሩና ሌላ ቤት እንደሚገነቡ ቃል ይገባላታል። ይህንን ስትሰማ ብሩክ ቃሉን በዝምታ ትቀበላለች። ይህ በእንዲህ እንዳለ ማርሻል ጃሬት ለሩት ግድያ ተጠያቂ የሆኑትን ወንጀለኞች መከታተል ይጀምሯል። ከሰዎች ጋር እየጋለበ ሳለ ስለ አንድ እንግዳ ነገር ያስባል። የብሩክ ምላሽ ለሰዎቹ ስለ ልጅቷ ሁኔታ ያልተለመደ ነገር እንደተሰማው ይነግራቸዋል። ስለ እናቷ እያወራላት ለረጅም ጊዜ አብሯት ተቀምጦ ነበር። ሆኖም ግን ፈጽሞ አላለቀሰችም። እናቷ ገና ላጣት ልጅ የአይነት ስሜት ዝምታን ከተፈጥሮ ውጭ እንደሆነ ይሰማዋል። ነገር ግን ጃሬት ስለዚያ የበለጠ ማሰብ ከመጀመሩ በፊት አደጋ ይደርሳል። ጄምስ እና ቡድኑ በአቅራቢያው ተደብቀው የማርሻሉን እንቅስቃሴ ሲከታተሉ ነበር። የጃሬት ቡድን ወደ ወጥመዳቸው በገባ ቅጽበት ወንበዴዎቹ ተኩስ ይከፍቱበታል። በየአቅጣጫው የተኩስ ድምፅ ይገባል። የጄምስ ሰዎች ከፍ ያለ ቦታ ላይ ስለነበሩ ግልጽ ብልጫ አላቸው። የጃሬት ሰዎች ተመተው ይወድቃሉ። በጥቂት ደቂቃዎች ውስጥ አብዛኞቹ ይሞታሉ። አደጋው ያበቃ መስሏቸው ጄምስ እና ቡድኑ አካባቢውን ጥለው ይሄዳሉ። በተመሳሳይ ሰዓት ኮልተንና ብሩክ ጉዟቸውን ቀጥለዋል። ለሰዓታት ከተጓዙ በኋላ አንድ ሰው በሩቅ ወደ እሱ ሲመጣ ያያሉ። ኮልተን ወዲያውኑ ይጠነቀቅና ሽጉጡን ያወጣል። እሱ ያልተረዳው ነገር ሰውየው ከጄምስ ቡድን ጥቃት በኋላ በከባድ የቆሰለ አንዱ የጃሬት ምክትል መሆኑ ነው። ሰውየው ቡድናቸው በድንገት ጥቃት እንደደረሰበት ያስረዳል። ከዚያም ኮልተንን ወደ ተረፉ ሰዎች ይወስደዋል። ጃሬት ኮልተንን ድጋሚ ሲያየው የፈራ ይመስላል። ኮልተን ወዲያውኑ መሳሪያ ያስፈታቸዋል። እጃቸውን ያስራል እና መሳሪያዎቻቸውን በሙሉ ይሰበስባል። ከዚያ ቢላዋ መሳል ይጀምራል። ለጃሬት ሚስቱን ማን እንደገደላት ጃሬት እውነቱን እየደበቀ እንደሆነ እንደሚያውቅ ይነግረዋል። ጃሬት እሱን ለማረጋጋት ይሞክራል። ኮልተን ያንን የአመፅ ታሪኩን ትቶ ለመውጣት ምን ያህል ከብዶት እንደነበረ ያስታውሰዋል እና ዳግም ወደዚያ ህይወት እንደማይመለስም ይለምነዋል። ፍትህ በሕግ መያዝ እንዳለበት ይሞግታል። ነገር ግን ኮልተን አሁን ለመስማት ፈቃደኛ አይደለም። ወደ አንዱ የቆሰለ ምክትል ይራመድና ለሩት ግድያ ተጠያቂ ማን እንደሆነ ለመጨረሻ ጊዜ ጠይቋል። በመጨረሻም ጃሬት እጁን ይሰጣል። ጄምስ የሚለውን ስም ይገልጻል። ጄምስ እና ቡድኑ ቀደም ሲል በጃሬት ተይዘው ነበር። ነገር ግን ከእስር ቤት አምልጠው ወዲያውኑ የኮልተንን ቤተሰብ ፍለጋ ሄዱ። ጃሬት ቡድኑ ወደ ኮሎራዶ እያመራ መሆኑንም ይገልጻል። ከመታሰራቸው በፊት ትልቅ ዘረፋ ፈጽመው ነበርና የተዘረፈውን ገንዘብ ቀብረውት ነበር። ገንዘቡን የሆነ ቦታ ቀብረውታል። አሁን እሱን ለማውጣት እየሄዱ ነው። ለኮልተን ይህ መረጃ ብቻ በቂው ነበር። ምክትል ሸሪፉን ከመጉዳት ይልቅ ኮልተን ያልጠበቀውን ነገር ያደርጋል። ከሰውየው እጅ ላይ ጥይቱን አውጥቶ ቁስሉን ያክምለታል። ካገዛቸው በኋላ ከብሩክ ጋር ሆኖ አደኑን ይቀጥላል። ይህ በእንዲህ እንዳለ ጄምስና ቡድኑ ሌላ ከተማ ይደርሳሉ። ጄምስ ወዲያውኑ ሰዎቹ ጥበቃ እንዲያደርጉ ያዛል። ኮልተን ብሪክስ በማንኛውም ጊዜ ሊመጣባቸው እንደሚችልና ያ ሰው ምን ያህል አደገኛ እንደሆነ እንደማያውቁ ያስጠነቅቃቸዋል። በዚያው ምሽት ኮልተንና ብሩክ ካምፕ ይሰራሉ። እሳቱ አጠገብ ተቀምጠው ሳለ ብሩክ ስለ አባቷ የቀድሞ ታሪክ ሰዎች እንደሚፈሩት ስላደረገው ሕይወቱ ትጠይቀዋለች። ኮልተን እውነቱን መናገር ይጀምራል። እሱ ሁልጊዜ ከሌሎች ሰዎች የተለየ እንደነበረ ይነግራታል። በልጅነቱ አልቅሶም ሆነ ስቆ አያውቅም። ምንም አይነት ስሜት አይሰማውም ነበር። እናቱ ስትሞት በዙሪያው ያሉ ሰው ሁሉ ያዝን ነበር። እሱ ግን በውስጡ ምንም አልተሰማውም ነበር። ከጊዜ በኋላ ሰዎችን መግደል ጀመረ። የሰዎቹን ሕይወት በሚያጠፋበት ጊዜም እንኳን ምንም አይነት ስሜት አይሰማውም ነበር። ነገር ግን በሰዎች አይን ውስጥ ፍርሃት ማየት ይችል ነበር። ያ ፍርሃት ሞትና ስቃይ ምን ማለት እንደሆነ እንዲረዳ ረድቶታል። ከዚያም አንድ ቀን ሩትን አገኘና ሁሉም ነገር ተቀየረ። ለመጀመሪያ ጊዜ ፈራ። አንድ ሰው እሷን ከሱ ይወስድብኛል ብሎ ፈራ። እሷን በጣም ስለሚወዳት ሰላማዊ ቤተሰብ ለመገንባት ሲል የአመፅ ሕይወቱን ትቶ ወጣ። አሁን ግን እሷ የለችም። ኮልተን ለብሩክ ግማሽ ዓለሙ እንደፈረሰና ለዚህ ተጠያቂ የሆኑ ሰዎች በሕይወታቸው ዋጋ እንዲከፍሉ ይነግራታል። ይህንን ሲናገር ከዓይኖቹ እንባ መፍሰስ ይጀምራል።
ለመጀመሪያ ጊዜ ታዋቂው ተኳሽ ሲያለቅስም ይታያል። ብሩክ በዝምታ ካደመጠች በኋላ የሚያስገርም ነገር ትናገራለች። እሷም ልክ እንደሱ መሆኗን ትነግረዋለች። እናቷ ስትሞት እሷ ምንም አልተሰማትም ነበረ። አሁን ግን አባቷ ሲያለቅስ ስታይ በመጨረሻ በውስጧ የሆነ ስሜት ተሰማት። በማግስቱ ብሩክ ሽጉጥ እንዴት እንደሚተኮስ እንዲያስተምራት ኮልተንን ትጠይቀዋለች። መጀመሪያ ላይ ቢያቅማማም ውሎ አድሮ ማሰልጠን ይጀምራል። ብዙ ሳይቆይ ኮልተን አንድ የሚያስደነግጥ ነገር ይረዳል። የብሩክ ኢላማ ልክ እንደሱ በጣም ትክክለኛ ነው። ጉዟቸውን ቀጠሉ። በመጨረሻ ኮሎራዶ ከተማ ዳርቻ ይደርሳሉ። ኮልተን ጄምስ እና ቡድኑ እዚያ እንደሚሆኑ ያውቃል። ነገር ግን እነሱ ስለሚጠብቁት በቀጥታ መግባት ራስን እንደማስገደል ነው። ስለዚህ በከተማው በጀርባ በኩል በድብቅ ለመግባት ያቅዳል። ያን ጊዜ ብሩክ የደፋርነት ሀሳብ ታቀርባለች። ይልቁንም እሷ መግባት እንዳለባት ትናገራለች። የጄምስ ቡድን ኮልተን ምን እንደሚመስል ያውቃሉ። እሷን ግን ማንም የሚያውቃት የለም። መረጃ ሰብሰባ የት እንደተደበቁ ማወቅ ትችላለች። ኮልተን ይስማማል። ነገር ግን ብሩክ ከተማዋ እንደገባች የጄምስ ሰዎች ወዲያውኑ ይለዩዋታል። ሩትን ከማጥቃታቸው በፊት የኮልተንን ቤተሰብ ለረጅም ጊዜ ሲከታተሉ ነበር። ኮልተንንና ብሩክንም ከዚህ በፊት አይተዋቸዋል። ስለዚህ ማን እንደሆነች በትክክል ያውቃሉ። ቡድኑ ብሩክን ይዘው ወደ ጄምስ ይወስዷታል። ጄምስ ሲመለከታትና አባቷን ለመግደል እንዳቀደ በዝምታ ያስረዳታል። ነገር ግን ምርጫ ይሰጣታል። ኮልተንን ወደ ወጥመድ እንዲመጣ ከረዳችው የቡድኑ አባል ሆና መኖር ትችላለች። ብሩክ ያለምንም ማመንታት ትመልሳለች። ዛሬ የሚሞት ሰው ካለ እሱ አንተ ነህ ትለዋለች። ይህ በእንዲህ እንዳለ ኮልተን ብሩክ ሳትመለስ ብዙ ጊዜ እንደቆየች ይረዳል። እሱ ራሱ በድብቅ ከተማ ውስጥ ይገባል። ሌሎች እንዳይሰሙ በዝምታ የጄምስን ሰዎች በቢላዋ አንድ በአንድ መግደል ይጀምራል። ነገር ግን ውሎ ልውውጥ ይጀምራል። ኮልተን መላው ቡድኑ በሚባል ደረጃ ሲረግፍ ጥይት በየቦታው ይበራል። በዚህ ሁኔታ ውስጥ አንድ የተረፈ ወንበዴ ወደ ጄምስ ሮጦ ያስጠነቅቀዋል። ኮልተን እንደደረሰና አብዛኛው ሰው እንደሞተ ይነግረዋል። ጄምስ ወዲያውኑ ብሩክን ወደ ውጭ ጎትቶ ያወጣታል እና አንድ ሰው በጭንቅላቷ ላይ ሽጉጥ እንዲደቅንባትም ያዛል። ከዚያ ኮልተንን ይጠራዋል። ኮልተን ወደፊት ይራመዳል። ጄምስ ራሱን የሮበርት ልጅ እንደሆነ ያስተዋውቃል። ያ ከ20 ዓመት በፊት አባቱ በኮልተን ሲገደል ያየው ልጅ እንደሆነም ይናገራል። አሁን በመጨረሻ በቀሉን አግኝቷል። ነገር ግን ኮልተንን ዝም ብሎ ከመተኮስ ይልቅ አንድ ጨካኝ ጨዋታ ያቀርባል። ጄምስ ሽጉጡን ወደ ኮልተን ሲደቅን፣ ረዳቱ ደግሞ ሽጉጡን በብሩክ ጭንቅላት ላይ እንደደቀነ ይቆያል። ኮልተን ራሱን ለማዳን ጄምስን ቢተኩስ ብሩክ ትሞታለች። ኮልተን ብሩክን ለማዳን ረዳቱ ላይ ቢተኩስ ጄምስ እሱን ይተኩሰዋል። ምርጫው የኮልተን ነው። ኮልተን ለአንዲት ሰከንድ እንኳን አያቅማማ። ብሩክን ወደ አስፈራራት ሰውዬ ይተኩሳል። ሰውዬው ወዲያውኑ ይወድቃል። ብሩክ ደህና ሆነች። ግን በዚያ ቅጽበት ጄምስ ቃታውን ይስባል። ጥይቱ ኮልተንን ደረቱ ላይ ይመተዋል። ኮልተን መሬት ላይ ይወድቃል። ለመተንፈስ ሲታገል ብሩክ ወደ እሱ ትሮጣለች። በሕይወቷ ለመጀመሪያ ጊዜ መቆጣጠር በማትችል ሁኔታ ማልቀስ ትጀምራለች። ጄምስ በመጨረሻ ያሸነፈ መስሎት ፈገግ ብሎ በአቅራቢያው ቆሟል። ነገር ግን አንድ ትልቅ ስህተት ሰርቶ ነበረ። ብሩክን መተኮስ እንደምትችል ይረሳል። በድንገት ብሩክ ሽጉጡን አንስታ ተተኩሳለች። ጥይቱ በቀጥታ በጄምስ ግንባር ውስጥ ይቀረቀራል። ጄምስ ወዲያውኑ ይሞታል። ብሩክ ወደ አባቷ ጎን ትመለሳለች። በመጨረሻ የህይወት እስትንፋሱ ኮልተን የእጅ ሰዓቱን ይሰጣታል። በውስጡ የእናቷ ፎቶግራፍ አለ። ከጥቂት ቅጽበት በኋላ ኮልተን ብሪክስ የመጨረሻ እስትንፋሱን ያሳርፋል። ብሩክ በአጠገቡ ሆና በለቅሶ ትሰበራለች። ብዙም ሳይቆይ ማርሻል ጃሬት ደርሶ የሆነውን ነገር ያያል። ምንም እንኳን የሚስቱ ገዳዮች ሳይገድል እንደማያቆም ቢያውቅም ኮልተን ጥሩ ሰው እንደነበረም ይናገራል። ጃሬት የጄምስ ቡድን ቀብሮት የነበረውን የተዘረፈ ገንዘብ በሙሉ እንዳገኙትም ይገልጻል። ገንዘቡን ለመንግስት ከመስጠት ይልቅ ጃሬት ለብሩክ ይሰጣታል። ወደ አባቷ ሱቅ ተመልሳ ህይወቷን እንደገና እንድትገነባ ይነግራታል። እርዳታ ካስፈለጋት ወደ እሱ መምጣት እንደምትችል ይነግራታል። በዚህም ብሩክን ወደ ከተማ ይወስዱታል። ፊልሙ በዚህ ይጠናቀቃል። ታሪኩን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮንም ላይክ ማድረግ አይርሱ። እንደዚህ አይነት የማያማምሩ ፊልሞችን ተርጉመን እናቀርብላችኋል።